ጠዋት ተነስተው በመስታወት ላይ ራስዎትን ሲያዩ በከንፈሮ ጥግ ላይ መሰንጠቅ ወይንም ደግሞ ጥፍሮት ላይ ነጫጭ መስመሮች አይተው ይህ ደግሞ ምንድነው ብለው ጠይቀው ያውቃሉ? ሰላምን ይህ ነበር ያጋጠማት። የቆዳ መድረቅ ብቻ መስሏት ነበር። ነገር ግን ሄዳ ስትመረመር የነገሯት በውስጧ የምግብ ንጥረ ነገሮች እጥረት እንዳለ ነበር። ዛሬም የምናየው ይህን ነው። በውስጣችን የቫይታሚኖች እና የሚኒራል እጥረት ሲኖር ሰውነታችን የሚያሳየውን 10 ምልክቶች፣ መንስኤዎቹንና በተፈጥሮ እንዴት ማስተካከል እንደምንችል እነግሮታለሁ። እስከ መጨረሻ ይከታተሉ። ወደ ምልክቶቹ ከመግባታችን በፊት ሰዎች የተመጣጠነ ምግብ እየበሉ ወይንም ደግሞ በቂ ምግብ እየበሉ ለምንድነው የንጥረ ነገሮች እጥረት የሚያጋጥማቸው የሚለውን እኔ አንደኛ በፋብሪካ የተቀነባበሩ ምግቦችን መመገብ ወይንም ደግሞ ፕሮሰስድ የሆኑ ምግቦችን መመገብ። ሰውነታችን በሚያስፈልገው ንጥረ ነገሮች የተሞሉ ምግቦችን ከመመገብ ይልቅ በፋብሪካ የተቀነባበሩ ወይንም ደግሞ ፕሮሰስድ የሆኑ ምግቦችን ስንመገብ ለምሳሌ እንደ ዳቦ፣ ፓስታ፣ መኮረኒ፣ የተለያዩ የታሸጉ ምግቦች፣ ለስላሳ፣ ቺፕስ የመሳሰሉትን ምግቦች ስንመገብ ሆዳችን ይሞላል። ነገር ግን ሰውነታችን ከነዚህ ምግቦች የሚያስፈልገውን ንጥረ ነገር አያገኝም። መኪናን ነዳጅ ከመሙላት ይልቅ ውሃ እንደመሙላት ማለት ነው። ሁለተኛው ምክንያት የአፈር የንጥረ ነገር ይዘት መመናመን ነው። ዛሬ የምንበላው አትክልትና ፍራፍሬዎች አያቶቻችን ይበሉት እንደነበረው በብዙ ንጥረ ነገሮች ኦር ቫይታሚኖች እና ሚኒራሎች የተሞሉ አይደሉም። ምክንያቱ ደግሞ ዘመናዊ እርሻ አፈርን ደጋግሞ ስለሚጠቀም እንደ ዚንክ፣ አይረን እንዲሁም ማግኔዚየም ያሉ ንጥረ ነገሮችን እንድናጣ ያደርገናል። ስለዚህ አትክልቶችን ብንመገብም እንደ በፊቱ በአልሚ ንጥረ ነገሮች የበለጸገ ላይሆን ይችላል። ሶስተኛው የአንጀት ችግር ነው። ትክክለኛውን ምግብ ቢመገቡ ነገር ግን አንዳንድ ጊዜ ሰውነታችን የሚያስፈልገውን ሊይዝ አይችልም። የጨጓራ የአሲድ መጠን ዝቅተኛ ከሆነ ወይም ደግሞ የአንጀት ቁስለት ካለ ኦር ኢንፍላሜሽን ካለ ቫይታሚን እና ማዕድናት አብዞርብ ሳይደረጉ አልፈው ይወጣሉ ማለት ነው። በዚህ አጋጣሚ የአንጀት መቆጣትን ወይም ደግሞ ኢንፍላሜሽንን የሚያስከትሉ ነገሮች ምንድን ናቸው? የምግብ አለርጂ ሲኖረን፣ አንቲባዮቲኮችን በየጊዜው የምንወስድ ከሆነ፣ የአንጀት ኢንፌክሽን ሲኖር፣ በፋብሪካ የተቀነባበረ ወይንም ደግሞ ፕሮሰስድ የሆነ ምግብ ስናበዛ። እነዚህና ያልጠቀስኳቸው ሌሎች ምክንያቶች የአንጀት መቆጣትን ወይንም ደግሞ ኢንፍላሜሽንን ያስከትላሉ። በዚህ ምክንያት አንጀታችን ቫይታሚኖችና ማዕድናትን ወደ ሰውነታችን ዘልቆ ለማስገባት ይቸገራል ማለት ነው። የአንጀት ቁስለት ምን እንደሆነ መንስኤዎቹና መፍትሄውን በሌላ ቪዲዮ እንነጋገራለን። አራተኛው ምክንያት ውጥረት እንዲሁም ስኳርን ስናበዛ ነው። በምንጨነቅበት ጊዜ ሰውነታችን እንደ ቫይታሚን ቢ እና ሲ ያሉ ንጥረ ነገሮችን በብዛት ይጠቀማል። ስኳር ደግሞ እንደ ማግኔዚየም እና ክሮሚየም ያሉ ንጥረ ነገሮችን ይወስዳል። ስለዚህ ስትረስ ወይንም ደግሞ ጭንቀት ሲበዛብን እንዲሁም ስኳርን አብዝተን የምንጠቀም ከሆነ በሰውነታችን ላይ የንጥረ ነገሮች እጥረት እንዲፈጠር ሊያደርግ ይችላል። ሌላው መድኃኒቶች ናቸው። አንዳንድ መድኃኒቶች የንጥረ ነገርን እጥረት ያስከትላሉ። ለምሳሌ ለጨጓራ ተብለው የሚወሰዱ አንቲ አሲድ መድኃኒቶች፣ ኪኒኖች ወይንም ደግሞ ሽሮፖች የጨጓራን አሲድ መጠን ስለሚቀንሱ በሰውነታችን ውስጥ ንጥረ ነገሮች አብዞርብ የሚደረጉበትን መጠን ይቀንሳሉ። ሌላው የወሊድ መከላከያ መድኃኒቶች ናቸው። እነዚህ ደግሞ የቫይታሚን ቢ ሌቭልን በሰውነታችን ውስጥ ይቀንሳሉ። ሌላው ዳይዩሬቲክስ ናቸው። ዳይዩሬቲክስ የምንላቸው መድኃኒቶች ሰውነታችን ኤክሰስ የሆነ ውሃና ጨው ሲይዝ እንዲያስወግድ የሚያደርጉ መድኃኒቶች ናቸው። ብዙውን ጊዜ የልብ ህመም፣ የደም ግፊት እንዲሁም የእግር እብጠት ለሚያጋጥማቸው ሰዎች የሚታዘዙ መድኃኒቶች ናቸው። እነዚህ መድኃኒቶች ታዲያ ከሰውነታችን ውስጥ ኤክሰስ የሆነውን ውሃና ጨው ሲያስወግዱ በዛው ተያይዞ ፖታሲየም እና ማግኔዚየም የሚባሉትን ማዕድናት አብረው ያስወጣሉ። እነዚህ መድኃኒቶች እንግዲህ ለተለያዩ የጤና ችግሮች በሐኪም ትዕዛዝ የሚታዘዙና የሚሰጡ መድኃኒቶች ናቸው። ነገር ግን ተያይዞም የሚያመጡትን ችግር ማወቅ ጠቃሚ ነው። ሌላው ደግሞ የአኗኗራችን ዘይቤ እንዲሁም በተፈጥሮ ምክንያት የምናልፍባቸው ነገሮች ናቸው። በቂ የፀሐይ ብርሃን አለማግኘት የቫይታሚን ዲ መጠንን ይቀንሳል። ሴቶች የወር አበባን በሚያዩበት ጊዜ የአይረን ወይም ደግሞ የብረት እጥረት ይከሰታል። በእርግዝና ጊዜ እንዲሁም ሴቶች ወይም ደግሞ እናቶች በሚያጠቡበት ጊዜ ሰውነታቸው ህፃኑን ለመደገፍ ቫይታሚን እና ማዕድናትን ከሰውነታቸው ይጠቀማል። ከዚህም የተነሳ እጥረት ሊከሰት ይችላል። እድሜያችንም እየገፋ ሲሄድ ሰውነታችን ልክ እንደ ወጣትነታችን ወይንም ደግሞ
እንደ ድሮ ንጥረ ነገሮችን አብዞርብ የማድረግ አቅሙ እየቀነሰ ይሄዳል። ያረጀ ስፖንጅ ውሃን በትክክል እንደማይመጣው ማለት ነው። ጤናማና አስፈላጊ የሆነውን ምግብ እየተመገበ ሊሆን ይችላል። ነገር ግን ሰውነታችን በእነዚህ ምክንያቶች የተነሳ አስፈላጊውን ንጥረ ነገር ሳያገኝ ሊቀር ይችላል። አንደኛው ምልክት በጥፍሮ ላይ የሚወጡ ነጫጭ ነጠብጣቦች ወይንም ደግሞ ነጭ መስመር ነው። ይህ ብዙ ጊዜ በሰውነታችን ውስጥ ዝቅተኛ የዚንክ መጠን እንዳለ ያሳያል። ዚንክ የሰውነታችንን ሴሎች ለመጠገንና ጠንካራ ጥፍር እንዲኖረን ያደርጋል። የዚንክ እጥረት ሲኖር ጥፍራችን ጠንካራ እንዳይሆንና ቶሎ የሚሰባበር እንዲሆን ያደርገዋል። በጣም ዝቅተኛ ሲሆን ደግሞ ይህንን ምልክት ልናይ እንችላለን። አንዳንድ ጊዜ የካልሲየም እጥረት ሲኖር ወይንም ደግሞ በጥፍራችን ላይ ከሚከሰት አደጋ የተነሳ ይህንን ምልክት ልናይ እንችላለን። ነገር ግን በአብዛኛው ይህ ምልክት የዝቅተኛ የዚንክ መጠን ማሳያ ነው። ይህንን ለማስተካከል በዚንክ የበለጸጉ ምግቦችን እንደ ዱባ፣ የዱባ ፍሬ፣ የበሬ ስጋ፣ ዶሮ፣ ምስር፣ ሽምብራን ይመገቡ። በከፍተኛ መጠን በውስጣቸው ዚንክ ከሚይዙ ምግቦች መካከል የበሬ ስጋና ኦይስተር የላይኛውን ደረጃ ይይዛሉ። ሁለተኛ ቅባታማ ወይም ደግሞ በጣም ወዛማ የሆነ ቆዳ ነው። አንዳንድ ሰዎች በዘር በሆርሞኖች የተነሳ ወይንም ደግሞ ከእድሜ ጋር ተያይዞ ቅባታማ ወይንም ደግሞ ወዛም ቆዳ ይኖራቸዋል። ያ የተፈጥሮ ቅባት ደግሞ ቆዳችንን ፕሮቴክት ለማድረግ እንዲሁም ቶሎ የማርጀት ምልክትን እንዳያሳይ ያግዛል። ወዛማ ቆዳ ያላቸው ሰዎች እድሜያቸው በሄደ ጊዜ የሚያጋጥማቸው የቆዳ መሸብሸብ ደረቅ ቆዳ ካላቸው ሰዎች አንጻር ዝቅተኛ ነው። ነገር ግን በጣም የበዛ ወዝ እንደ ችግር የሚታይበት ጊዜ አለ። ሲበዛ የቆዳ ቀዳዳዎችን ስለሚደፍን ለብጉር፣ ለቆዳ መቅላትና ለፀሐይ ሴንሲቲቭ እንድንሆን ሊያደርገን ይችላል። ይሄ የቫይታሚን ቢ2 ንጥረ ነገር ማነስ ምልክት ሊሆን ይችላል። እሱም ሪቦፍላቪን ይባላል። ሪቦፍላቪን በተፈጥሮ ቆዳችን ላይ ቅባት የሚያመነጨውን እጢ ለመቆጣጠር ወይንም ደግሞ ባላንስ ለማድረግ ይረዳል። ስለዚህ ሪቦፍላቪን ዝቅተኛ ሲሆን ቅባት ቆዳችን ላይ ከመጠን በላይ ይመረታል። ይህ ደግሞ ቆዳችን ለፀሐይ ጉዳት ተጋላጭ እንዲሆን እንዲሁም ብጉርን እንዲያወጣ ያደርጋል ማለት ነው። ይህን ለማስተካከል በቫይታሚን ቢ2 የበለጸጉ ምግቦችን እንደ እንቁላል፣ ለውዝ፣ እንጉዳይ፣ ጎመን እንዲሁም እርጎ የመሳሰሉትን ምግቦች መመገብ ይቻላል። ሶስተኛው ምልክት ቁርጥማት ወይንም ደግሞ የእግር ህመም ነው። ሌሊት ተኝተው በድንገት የሚጀምር ቁርጥማት ወይንም ደግሞ የእግር መገተር፣ ያ ሰውነቶ በውስጡ እጥረት እንዳለ የሚያሳይበት ምልክት ነው። ብዙውን ጊዜ በቂ ማግኒዚየም፣ ፖታሲየም ወይንም ደግሞ ቫይታሚን ቢ1 የለውትም ማለት ነው። ጡንቻዎቻችን እንዲፍታቱና ሪላክስ እንዲያደርጉ የሚያደርገው ማግኒዚየም ነው። ፖታሲየም የሰውነታችን ጡንቻዎች እንዲሁም ነርቮች በተቃና ሁኔታ እንዲሰሩ በውስጣችን ያለውን የፈሳሽ መጠን ባላንስ ያደርግልናል። ቫይታሚን ቢ1 ነርቮች ወደ ጡንቻዎች መልእክትን ወይም ደግሞ ሲግናልን እንዲልኩ ይረዳል። እነዚህ ንጥረ ነገሮች እንግዲህ ዝቅተኛ ሲሆኑ ጡንቻችን ይኮማተርና ሪላክስ ማድረግ ያቅተዋል ማለት ነው። ይህም ያ ሌሊት የሚፈጠረውን ቁርጥማት ያስከትልብናል። ይህን ለማስተካከል ሙዝ እና አቮካዶ ለፖታሲየም፣ የዱባ ፍሬና ጥቁር ቸኮላት ለማግኒዚየም እንዲሁም ባቄላ፣ ምስር፣ አተር የመሳሰሉ ጥራጥሬዎች፣ ቡናማ ሩዝ፣ አጃ እንዲሁም የለውዝ ዘሮችን መመገብ ይኖርብናል። እንግዲህ እነዚህን ቫይታሚንና ሚነራሎች ከተለያዩ ምግቦች ማግኘት እንችላለን። ከላይ የጠቀስኳቸው የምግብ አይነቶች ግን እነዚህን ንጥረ ነገሮች በከፍተኛ መጠን የሚይዙ ምግቦች ናቸው። አራተኛው በአፋችን ጠርዝ አካባቢ መሰንጠቅ ወይንም ደግሞ የማቃጠል ስሜት ነው። ይሄ በሜዲካል ተርሙ አንጉላር ቺላይተስ ይባላል እና ብዙውን ጊዜ የሚያሳየን የቫይታሚን ቢ2፣ ቢ3፣ ቢ12 እንዲሁም የአይረን እጥረት እንዳለ ነው። እነዚህ ንጥረ ነገሮች ለቆዳ ጥንካሬና ቁስል ቶሎ እንዲድን ያደርጋሉ። ታዲያ እጥረት ሲኖር በከንፈራችን ዙሪያ ያለው ስስ ቆዳ ለመሰንጠቅና ለመቁሰል ቀላል ይሆናል። ቶሎ ለመዳንም ይቸገራል። አንዳንዴ ይህንን ችግር የሚያስከትለው ደረቅ የአየር ጸባይ ወይንም ደግሞ ንፋስ ብቻ ላይሆን ይችላል። ለማስተካከል ተጨማሪ እንቁላል፣ የወተት ተዋጽኦ፣ የተለያዩ አትክልቶችን፣ የበሬ ስጋ፣ ሳልመን እና ምስርን በምግባችን ውስጥ ማካተት እንችላለን። አምስተኛው ደረቅና የሚፈረፈር ወይም ደግሞ የሚሰነጣጠቅ ቆዳ ነው። ምንም ያክል ሎሽን ቢጠቀሙ የሚደርቅ የሚፈረፈርና የሚሰነጣጠቅ ቆዳ ካለዎት ችግሩ ከላይ ሳይሆን ከውስጥ ሊሆን ይችላል። ቫይታሚን ኤ የቆዳ ሴሎች እንዲያድጉና በየጊዜው እንዲታደሱ ይረዳናል። ኦሜጋ 3 ፋቲ አሲዶች ደግሞ ቆዳችን ለስላሳና እርጥበት እንዲይዝ የሚያደርጉ ጤናማ ቅባቶች ናቸው።
እነዚህ በውስጣችን በቂ ካልሆኑ ቆዳችን ሻካራ የሚያሳክክና እንደ ኤግዜማ መሳይ ነገሮችን የሚያሳይ ይሆናል። በተለይ በክርናችን ላይ፣ ጉልበት ላይና ተረከዝ ላይ የሚደርቅና የሚሰነጣጠቅ ቆዳ ካለን የእነዚህ ንጥረ ነገሮች እጥረት ሊሆን ይችላል። ይህን ለማስተካከል ታዲያ ካሮት፣ ድንች እንዲሁም ጎመን ለቫይታሚን ኤ እንዲሁም ሳርዲን፣ ሳልመን፣ ቺያ ሲድ እንዲሁም የለውዝ ዘሮች ለኦሜጋ 3 ፋቲ አሲድስ መመገብ እንችላለን። በነገራችን ላይ ይህን ቪዲዮ ጠቃሚ ሆኖ ካገኙት ወይንም ደግሞ አዲስ ነገር እየተማሩበት ከሆነ ላይክ፣ ሼር እና ሰብስክራይብ ማድረግ አይርሱ። ያሉትን ደግሞ ማንኛውም የጤና ነክ ጥያቄዎች ኮሜንት ስር ይጻፉልኝ። ስድስተኛው የምላስ መሰንጠቅ ወይንም ደግሞ ማቃጠል ነው። ምላሶ በጣም ቀይ የሆነ የለሰለሰና የሚያቃጥል ነገር ሳይበሉ የማቃጠል ስሜት ካለዎት ያ ግሎሳይተስ ይባላል። እናም ብዙ ጊዜ የዝቅተኛ ቫይታሚን ቢ12፣ ፎሌት እንዲሁም የአይረን እጥረት ምልክት ነው። አይረን፣ ፎሌት እና ቫይታሚን ቢ12 ደም በውስጡ ኦክሲጅንን ተሸክሞ የተለያዩ የሰውነታችን ክፍሎች እንዲያደርስ ይረዳሉ። እነዚህ ንጥረ ነገሮች በቂ ካልሆኑ ቲሹዎቻችን በቂ ኦክሲጅንን አያገኙም ማለት ነው። ያም ምላሳችን እንዲያብጥ፣ እንዲቀላና የማቃጠል ስሜት እንዲኖረው ሊያደርግ ይችላል። ምንም አይነት ትኩስ ነገር ወይንም ደግሞ የሚያቃጥል ነገር ሳንበላ ማለት ነው። ይህን ለማስተካከል በእነዚህ ንጥረ ነገሮች የበለጸጉ እንደ ዶሮ፣ ቀይ ስጋ፣ ጉበት፣ ጎመን፣ ባቄላ እና እንቁላልን መመገብ ይኖርብናል። እነዚህ ምግቦች ስንመገብ ታዲያ በቫይታሚን ሲ ከበለጸጉ ምግቦች ጋር አብሮ መብላት ወይንም ደግሞ አንድ ላይ መመገብ የአብዞርፕሽን መጠኑ ከፍ ያደርገዋል። ሰባተኛ በረዶ መብላትን መፈለግ ነው ወይንም ደግሞ በረዶ ሲያምረን ማለት ነው። ይህ ከአምሮት ጋር ብቻ የተያያዘ ነገር ላይሆን ይችላል። አንዳንዴ ሰዎች የአይረን እጥረት ሲኖራቸው ወይንም ደግሞ ከዛ ጋር ተያይዞ የሚመጣ የደም ማነስ በሽታ ሲኖራቸው በሜዲካል ተርሙ ፋጎፋጊያ ይባላል። እንደተነጋገርነው ሰውነታችን በቂ አይረን ሳይኖረው ሲቀር ደማችን ውስጥ በቂ ኦክሲጅን አይገኝም ማለት ነው። ያ የኦክሲጅን በደም ውስጥ ማነስ ደግሞ ቶሎ እንዲደክመን እንዲሁም አንዳንድ ጊዜ ለማሰብ እንኳን ድካም እንዲሰማን ሊያደርግ ይችላል። በረዶን ስንበላ ታዲያ ልክ እንደ ሾክ ለተወሰኑ ደቂቃዎች አንጎላችንን የማንቃት ኢፌክት አለው። አእምሯችን ይህንን ስለሚረዳ ታዲያ እኛ በማይገባን መልኩ በረዶ መብላት እንድንፈልግ ሊያደርገን ይችላል። ለዛ ነው አንዳንድ ጊዜ ሰዎች በማይገባቸው መልኩ ብቻ በረዶ መብላት እንደሚወዱ የሚናገሩት። ነገር ግን ይህ የአይረን እጥረት ምልክት ነው። ይህን ለማስተካከል በአይረን የበለጸጉ ምግቦች ወይም ደግሞ አይረን በውስጣቸው የያዙ ምግቦች እንደ ቀይ ስጋ፣ ጉበት፣ ዱባ፣ የዱባ ፍሬና ምስር መመገብ፣ አብረን ደግሞ በቫይታሚን ሲ የተሞሉ ወይም ደግሞ ቫይታሚን ሲን በውስጣቸው የሚይዙ ምግቦችን መመገብ ይኖርብናል። ቫይታሚን ሲን አብሮ መውሰድ ከነዚህ ምግቦች የምናገኘውን የአይረን መጠን ከፍ እንዲል ያደርገዋል። ስምንተኛው ምልክት የወገብ ወይም ደግሞ የጀርባ ህመም ነው። ከጉዳት የተነሳ ያልሆነ የወገብ ህመም ካሎት ምናልባት የቫይታሚን ዲ እጥረት ሊሆን ይችላል። ቫይታሚን ዲ ሰውነታችን ካልሲየምን አብዞርብ እንዲያደርግ እንዲሁም አጥንቶቻችን ጠንካራ እንዲሆኑ ይረዳናል። እጥረት ሲኖር ታዲያ አጥንቶቻችን እንዲሁም ጡንቻዎቻችን ጥንካሬን እያጡ ይሄዳሉ። ያ ደግሞ ለጀርባ ህመምና ለወገብ ህመም ያጋልጠናል። ለዚህም ነው ብዙ ጊዜ ቤት ውስጥ የሚውሉ ወይም ደግሞ ከቤት የማይወጡ ሰዎች የወገብና የጀርባ ህመም የሚያጋጥማቸው። በቂ ፀሐይ ስለማያገኛቸው የቫይታሚን ዲ መጠናቸውን በዛው ልክ ዝቅተኛ ነው። ይህን ለማስተካከል በቀን ከ15 እስከ 20 ደቂቃ ፀሐይን ያገኙ። እናም እንደ ሳልመን፣ ሰርዲን፣ የእንቁላል አስኳል ወይም ደግሞ በቫይታሚን ዲ የበለጸጉ ምግቦችን መመገብ ያስፈልጋል። ዘጠነኛው የሚደርቅና የሚሰነጣጠቅ ከንፈር ነው። ምንም ያክል ማለስለሻ ምርቶችን ቢጠቀሙም ነገር ግን ከንፈሮ የሚደርቅ ከሆነ መንስኤው ከውጭ ላይሆን ይችላል። የቫይታሚን ቢ2፣ ቢ6 ወይንም ደግሞ የዚንክ እጥረት ሊሆን ይችላል። እነዚህ ንጥረ ነገሮች ቆዳችን እንዲጠነክርና የውጭውን ኢንቫይሮንመንት ተቋቁሞ ጤና መሆኑ እንዲቆይ ይረዱናል። እጥረት ካለ ታዲያ ከንፈር ላይ ያለው ቆዳ ይደርቅና ይሰነጣጠቃል። ይህን ለማስተካከል ታዲያ በእነዚህ ንጥረ ነገሮች የተሞሉ ምግቦችን መመገብ ያስፈልጋል። እንደ እንቁላል፣ ሙዝ፣ ዶሮ፣ ሱፍ እና ምስር የመሳሰሉ ምግቦችን መመገብ ያስፈልጋል። የድድ መድማት ሁልጊዜ ከጥርስ ብሩሽ ጋር ወይንም ደግሞ በኃይል ከመፋቅ ጋር የተያያዘ አይደለም። እንደውም የቫይታሚን ሲ እጥረት ሲኖር ከሚያሳያቸው የመጀመሪያ ምልክቶች መካከል አንዱ ነው። ቫይታሚን ሲ ሰውነታችን ኮላጅንን ለመስራት ከሚያስፈልጉት ዋና ነገሮች መካከል አንዱ ነው።
ኮላጅን ማለት ደግሞ ደም ስሮችን እንዲሁም ድዳችንን እንደ ማጣበቂያ ሰብስቦ የሚይዝ ነገር ነው። የቫይታሚን ሲ እጥረት ሲኖር የኮላጅን መመረት ስለሚቀንስ ድዳችን በቀላሉ ሊያብጥና ሊደማ ይችላል። ይህን ለማስተካከል ታዲያ ኖርማሊ ከምንበላቸው ፍራፍሬዎችና አትክልቶች በተጨማሪ የሲትረስ ፍራፍሬዎችን ልክ እንደ ፓፓያ፣ ስትሮቤሪ፣ ከቅጠላቅጠሎች ደግሞ እንደ ፓርስሊ እና ከርከዴ የመሳሰሉትን በመመገብ ቫይታሚን ሲን ማግኘት እንችላለን። ሞሪንጋ በተፈጥሮ ከፍተኛ የቫይታሚን ሲ ከምናገኝባቸው ቅጠሎች መካከል አንዱ ነው። አንድ ልጨምርላችሁ፣ የቁርጭምጭሚት ወይም ደግሞ የእግር እብጠት ነው። ብዙ ሰዎች ትኩረት የማይሰጡት ሌላው ምልክት ቁርጭምጭሚታችን ላይ ወይም ደግሞ የእግር እብጠት ነው። ይህ በሜዲካል ስሙ ፒቲንግ ኢዴማ ተብሎ ይጠራል። ያበጠበት አካባቢ ላይ በእጆ ወይም ደግሞ በጣቶ ተጭነውት የማይመለስ ከሆነ ወይም ደግሞ እዛው ሰምጦ የሚቀር ከሆነ ይህ የፕሮቲን ወይም ደግሞ የቫይታሚን ቢ1 እጥረት እንዳለ ያሳየናል። በሰውነታችን ውስጥ ፈሳሽ በትክክለኛው ቦታ ላይ እንዲቆይ ይህም ማለት በደም ስሮች ውስጥ እንዲቆይ የሚያደርገው ፕሮቲን ነው። ይህም ፕሮቲን ስፔሲፊካሊ አልቡሚን ይባላል። ታዲያ ይህ የፕሮቲን አይነት በበቂ መልኩ ከሌለ ወይም ደግሞ እጥረት ካለ ፈሳሽ ከደም ቧንቧዎች ወይም ደግሞ ከደም ስሮች ወጥቶ ወደ ቲሹዎች እንዲገባና እብጠት እንዲፈጠር ሊያደርግ ይችላል። ይህን ለማስተካከል የፕሮቲን ምግቦችን ለምሳሌ እንደ እንቁላል፣ አሳ፣ ዶሮ፣ ከጥራጥሬ ደግሞ እንደ ባቄላና ምስር የመሳሰሉ ምግቦችን መመገብ ይኖርብናል። እነዚህን ችግሮች ለማስተካከልና ሰውነታችን የሚያስፈልገውን ንጥረ ነገሮች ለመስጠት ተመራጩ መንገድ የተመጣጠነ ምግብን መመገብ ነው። ምክንያቱም የተመጣጠነ ምግብ ሰውነታችን የሚያስፈልገውን ቫይታሚን እና ማዕድናት በበቂ መልኩ ይሰጠዋል። ይህን ማድረግ በተለያየ ምክንያት ካልተቻለ ግን እነዚህን ነገሮች በሰፕሊመንት መልክ መውሰድ እንችላለን። ኳሊቲያቸው ጥሩ የሆነና ሰርድ ፓርቲ ቴስቲንግ ያላቸውን ሰፕሊመንቶች ከሐኪሙ ጋር ከተማከሩ በኋላ መውሰድ ይቻላል። በዚህ ዙሪያ ሌላ ቪዲዮ ሰራላችኋለሁ። ስለዚህ ከነዚህ ምልክቶች ውስጥ የትኛውን በራሱ ላይ አይተዋል? ኮሜንት ላይ ጻፉልኝ። ይህ ቪዲዮ ደግሞ ጠቃሚ ሆኖ ካገኙት ላይክ እና ሼር ማድረግን አይርሱ። እንዲሁም ሰብስክራይብ በማድረግ ቻናሉን ይደግፉ። በሚቀጥለው ቪዲዮ እንገናኝ።